ይባላል። የስዕል አስተማሪያችን እስራስ ላጲስ መቅረጫና የስዕል ደብተር ይዛችሁ ብሎናል። ሁሉንም ነገር አሟልቻለሁ። መቅረጫ ብቻ ነው የቀረኝ። ናውሮይ ማይናስ ፈቅደን ከጋሽ ሚዛን ሱቅ መቅረጫ ገዝተን እንምጣሽ። ወድድ ጀቤ ምን ልትገዢ መተሽ ነው? መቅረጫ ልገዛ መጥቼ ነው። ወይኔ ደስ ሲል። እኔም እኮ መቅረጫ ልገዛ ነው የመጣሁት። እንደኔ እንትን ግሽሽ። እሺ ነያ ገዝተን አብረን እንሄዳለን። አይ እማዬ እዛ ጋር እየጠበቀችኝ ነው። ቻው። እሺ ውድድ። እሺ ጀቤ ቻው። እርሳሴስ ምን ሆነ ነጋሽ ሚዛን? እርሳሴስ እርሳስ ደግሞ እንደው የት ነው የሚሄደው? አሁን እዚህ ነው። እርሳሴስ ውድድዬ፣ እርሳስ የጠፋበት ሰው ያሳዝናል እንጂ ያስቃል። እንዴ ጋሽ ሚዛን ይሁንና ኮፍያ ጠገብ አየኔ ነገር። ጋሽ ሚዛን አሁን ጀቤ ገዛችሁን አይነት መቅረጫ ስጠኝ። ይኸውልሽ ይሄ መጨረሻው ጓደኞችሽ ሁሉ ይሄን ሲገዙ ነው ያሉት። አይ ውሮ ኳስ መስሎ ነው አይደል? ይሄ እኮ መቅረጫ ነው። ይኸው እስኪ በዚህ በኩል አየኸው? በዚህ ቀዳዳ ውስጥ እርሳሱ ይከተትና እንደዚህ ቅርጽ ይደረግበታል። ገባችሁ? አመሰግናለሁ ጋሽ ሚዛን። ውሮ እንሂድ። ሰላም ዋይ ውድድዬ። ውሮ ቻው። እርሳሴስ አየኔ ነገር። የራሴ ነው። የራሴ ነው። አንቺ እኮ ገና ከቡርሳሽ አላወጣሽም ነበር። አውጥቻለሁ። ከሁላችሁም እንደውም መጀመሪያ ነኝ ያወጣሁት። ይሄ ግን የራሴ መቅረጫ ነው። መቅረጫዬን አምጪ። አይደለም ጀቤ፣ ይሄ የራሴ መቅረጫ ነው። ምንድነው የምትረብሹት እናንተ? ምን ሆናችሁ? መቅረጫዬን ወስዳቢ ነው። እርሻቷን ነው መምህር፣ ይሄ የራሴ መቅረጫ ነው። አሬች ምን አይነት ውሸታም ናት? የራሴ መቅረጫ ነው። ያንቺ መሆኑን በምን አወቅሽ? የኔ እኮ ምልክት አለው። ትናንት የቤት ስራ ስሰራ ሳላቅ በእስክሪብቶ እንደዚህ ሞነጨርኩበት ምልክት አለው።
የኔም በስክሪፕቶ ልክ እንደዚህ ተሞንጭሮበታል። አረ አዎ እኔ ትናንትና ስለቀራስኩበት ልክ እንደዚህ ውስጡ እርሳስ ተፈርፍሮበት ነበር። አንቺ ግን መች ቀራሽበት? እኔም እኮ ቀርጬበታለሁ። የኔም እንደዚህ ተፈርፍሮበታል። የሁለታችሁም በጣም የሚመሳሰል መቅረጫ ነበር ማለት ነው። ግን የራሴ መቅረጫ ነው። በቃ እናንተ በጣም የምትዋደዱ ጓደኛሞች አልነበራችሁ? በቃ ውድድ አንቺን የኔን መቅረጫና እሱን ለሷ አስጫት። ይሄ ራሴ መቅረጫ ነው፣ እሱን እሷ ትሰድ። እምቢ፣ እኔ ራሴ ነው የምፈልገው። በቃ አሁን ይሄን ተጠቀሚ። በእናንተ ምክንያት ክፍሉ ሁሉ እየተረበሸ እኮ ነው። እንጫወት። እምቢ፣ እኔ ካንቺ ጋር ልጫወት። ደግሞ ተጣልቼሻለሁ። ከአሁን በኋላ እንዳታናገሪ። ለምን ጀቤ? መቅረጫ ከሆነ የራሴ ነው። ማንኪያ፣ ሹካ፣ ሰለላ፣ ቡቲካ። ምን ሆንሽብኝ ውድድዬ? ጀቤ ተጣልታኝ ነው። ለምን? በገዛ መቅረጫ ይድርቅ ብላ ነው። የራሷ ሲጠፋባት ጊዜ እኮ ነው። እርግጠኛ ነሽ መቅረጫው ግን ያንቺ ነው? አዋ የራሴ ነው። እስኪ ለማንኛውም ቤት ግቢና ውሮ ምን እያደረገ እንደሆነ እዩ። ውር አንተ ውሮ የት ነው ያለኸው? ወይኔ ጉዴ! አንተ መቅረጫዬን እዚህ እየተጫወትክበት ነው? ከጓደኛዬ ጋር እኮ አጣላህ። ሚያው አትበል። ይሄ መጫወቻ ኳስ አይደለም መቅረጫ ነው ብዬ ስንቴ ልንገር? ማይ ይወሮ እኮ ነው መቅረጫዬን ወስዶብኝ ከጀቤ ጋር ያጣላኝ። በቃ ጀቤ አትናገረኝ። አይዞሽ በቃ ውድድዬ፣ ስህተት እኮ ያጋጥማል። ተሳስተሽ ወሰድሽባትን መቅረጫ ነገ ትምህርት ቤት ስትሄጂ ጀቤን ይቅርታ ጠይቀሽ ትመልሽላታለሽ። በሉ አሁን ደብተራችሁንና እርሳሳችሁን አውጥታችሁ ይሄን የክፍል ስራ ስሩ። በነገራችን ላይ የጠፋው መቅረጫሽ ተገኘ ጀቤ? ተገኝቷል። ይቅርታ መምህር። ይቅርታ ጀቤ። ትናንትና ተሳስቼ ነው ያንቺ መቅረጫ የወሰድኩብሽ። ዋናው መገኘቱ ነው። በያሁን መልሽላት። እሺ። እንዴ ቦርሳዬ ውስጥ ነበር እኮ። የት ሄደ? እንዴ የጀቤም የራሴም ጠፍቷል። እንዴ የኔም አንዴ ጸጥታ። ይሄም አይሆን ነገር ነው። እንዴት ይጠፋል? የለም ጠፍቷል። የት ነው የጠፋው? እንዴ መምህር ይሁት የውድድሩ መቅረጫ እያባረረ። አንተ ወሮ ደግሞ እዚህ ምን ትሰራለህ? በሉ ሁላችሁም የየራሳችሁን መቅረጫ ያዙና በቶሎ ወደ የቦታችሁ ተመለሱ። ግን መምህር ሁሉም እኮ አንድ ናቸው። የየራሳችንን እንዴት ነው የምንለየው? እኔና ጀቤ ትናንት እንደዚህ ተመሳስሎብን የተጣላ ነው። ሁሉም አንድ አይነት ስለሆኑ አንዳንድ መቅረጫ አንስታችሁ ወደ ቦታችሁ ተመለሱ። ጀቤ እንታረቅ። ካሁን በኋላ እንነጋገራለን አይደል? አብረን እንጫወታለን አይደል? በይ አሁን ይሄን ድመት ቢሮ ውሰጂውና መጥቶ እንዲወስደው ለአባትሽ ስልክ አስደውይለት።
አብረን ሂድ መምህር። ወይ የእናንተ ነገር። በሉ እሺ ቶሎ ደርሳችሁ ነው።